ማስረጃ ልሰጥ ነው። አንተ ብቻ ስማ። ይሄ የጌታ ኢየሱስ ክርስቶስ ቀን የተባለው የለም የተባለው ምን አጀመር? ምዕራፍና ቁጥር ነገር የመጀመሪያ እዚህ ኦሪት ዘንትን ካለ ኦሪት ዘንትን ዮሐንስ ወንጌል ዮሐንስ ነው። ቆሮንቶስ ፊልሞና ሲሰማ ቢያንስ ያው አሁን ማለት እንዴት ነው? አሁን አላስፈላጊ ቃልም አንጠቀም። ያው የምሁር ውይይት አድርገው። እሺ 2 ደቂቃ 3 ደቂቃ ስጥ። አንተም 2 ደቂቃ 3 ደቂቃ ወስደህ እንዳልሆነ ታሳያለህ። ቃል በቃል እያወራን ነው። ቃል በቃል እያወራን ነው። ጸጥ ብያለሁ። ምዕራፍና ቁጥር ጠቅሰህ ጀምር። ሚውት አድርገው። የገበያ እንትን ክርክር አደረከው። እዚህ መንገድ ላይ እንደሚጮት በመደማመጥ እናወራ። 3 ደቂቃ ስጠኝ። 3 ደቂቃ ሰጥሃለሁ። እኔ 3 ደቂቃ ሳልፈልግ ነው የመለስኩት አይደል? የኢየሱስ ክርስቶስ ቀን የተባለው ለማውራት ስርዓት ፈልጋለሁ። አንደኛ ቆሮንቶስ ምዕራፍ ቁጥር 8 ላይ እርሱም በጌታችን በኢየሱስ ክርስቶስ ቀን ያለ ነቀፋ እንድትሆኑ እስከ ፍጻሜ ያጸናቸዋል። እንደውም እኔ አንድ ልጨምር ተጨማሪ ፊልጵስዩስ ምዕራፍ 1 ቁጥር 9 እና 11 ላይ ተጨማሪ ጨምር። እኔ እያሸነፍከኝ ነው፣ አልቻልኩም። ቆይ 2 ላድርግና ከዛ አንተ አንድ ብቻ ታሳያለህ። እንደው 2 ላድርግ ነው። ለእግዚአብሔር ክብርና ምስጋናን ከኢየሱስ ክርስቶስ የሚገኝ ፍቅርን ፍሬ ተሞልቶባቸዋል። ለክርስቶስ ቀን ተዘጋጅታችኋል። ለምን ኢየሱስ ፊልጵስዩስ ሲጻፍ ኢየሱስ ገና ለገና ሊወለድ ነው እንዴ? አይደለም። የለም። ኢየሱስ ግን ለክርስቶስ ቀን ተዘጋጅታችሁ ነውር እንድትሆኑ የሚሻውን ነገር ፈትናችሁ ተወዱ ዘንድ እያለ ያስቀል። ለክርስቶስ ቀን ተዘጋጁ ይላል። ከዛ አንደኛ ቆሮንቶስ ላይ ተጨማሪ ነገር ደግሞ የሚገለጥበት ቀን እንደሆነ አለቀ። ይሁን ያቀርብ 2 ጥቅስ በቃ ተረት አያስፈልጉም። አሁን አንተ ጥቅስ እናወራ። ምዕራፍና ቁጥር ኧረ ከጨረስክ መልስ ስጥ። ጨርሻለሁ። ምዕራፍና ቁጥር ለመስላት እኔ ባይብል እናዘጋጀው ቁጭ ብያለሁ። አዲስ ትምህርት ነው የምማረው። ሌላ ቀን ካለ እኔ ምንም የማወጣልህ የለም። አንተ ካወጣኸው ነው መልስልህ። የዮሐንስ ወንጌል 5:56 የትም አትሄድም። ኢየሱስ የሚወለድበት ቀን ነው የኢየሱስ ክርስቶስ ቀን የተባለው። ለዚህ ማስረጃ ኧረ ጎበዝ ደስ ይበልህ። እንደ 3-0 4-0 ላድርገው። 4-0 እየመራኸኝ ነው። ዝም በል በቃ። እሺ ትተነዋል። በቃ ትተነዋል። እሺ ትተነዋል። እሺ በቃ ተወው። እሺ ወደ ቀጣይ ረስሽ። ኖ አታመልጥም እንደዚህ ብለህ። እኔ ምን እንደማ እኔ እኮ ማስረጃ አቅርቤ ቁጭ አልኩ። ሰው ነው ወይ ነው ማለት ምስክር በ3 ይጸናል ብዬ ሌላ አንድ ልጨምር። እኔም ሌላ ላወጣልህ እችላለሁ። አሁን ችግሩ ምሎ ታውቃለህ? እየሰማህ አይደለም። አንተ ነህ እየጮክ ያለው ብቻ እኮ። አሁን ምን መሰለህ አቤኔዘር፣ የኢየሱስ ክርስቶስ ደቂቃ ስጠኝና ልመልስልህ። እንዳንተ እኔ ሰው እኮ ሌላ ዝም ብዬ አልዘባረኩኝም። ቅድም ከኢብራሂም ጋር ስናወራ ሌላ ገብቶ ያለ ሎጂክ የሚባለው ማስረጃ ሲጠፋ ነው። ደቂቃ የሚባለው ማስረጃ ሲጠፋ። እኔ እኮ ቃል በቃል ዲያሎግ እያደረግን ነው። እኔ የኢየሱስ ክርስቶስ ቀን የተባለው የሚገለጥበት ቀን ነው ብዬ ፊልጵስዩስ 1:9 እና 11 ከፍቼ ቀጥታ አነበብኩኝ። አንደኛ ቆሮንቶስ 1:8 ከፍቼ ማለት ነው። አንተ ደግሞ የሚወለድበት ቀን ነው አልክ። ስለዚህ እኔ ለሱ ደግሞ ምዕራፍና ቁጥር ምዕራፍና ቁጥር ወይ 2 ወይ 3 ደቂቃ ስጠኝ። ሚውት አድርግና ስማ አልኩ። እሺ ምዕራፍና ቁጥር ትፈራለህ? ለምን ትፈራለህ? በቃ ሚውት አድርግና ስማ። እሺ ያው ሚውት አድርጌ ነው የማዳምጠው። ምዕራፍና ቁጥር ኢየሱስ የሚወለድበት ቀን ነው ብሏል። ማስረጃ እንጠብቃለን። ቀጥል። ኧረ ሚውቱን ተጫኙ። አልነካኸውም። ሚውት። እሺ ትፈራለህ? እሺ ሚውት አድርግ። እኔ ሚውት ካላደረክ በጣም ነው የምፈራ። ታስፈራለህ። እሺ ምንም ሌላ የምሰጥህ ሌላ 2 ጥቅስ የለም። አንተው ከሰጠኝ ዮሐንስ ወንጌል 5:56 እና አንደኛ ቆሮንቶስ 1:7 ላይ ያለውን ክፍል ነው የምነግርህ። የጌታ ኢየሱስ ክርስቶስ ቀን የሚለው እንደ መጽሐፍ ቅዱስ አስተምህሮ 2 ነው። የመጀመሪያው ምንድን ነው? ጌታ ኢየሱስ ክርስቶስ የሚወለድበትን ስጋ ለብሶ ከማርያም የሚወለድበትን ቀን አንድ መጽሐፍ ቅዱስ የጌታ ኢየሱስ ክርስቶስ ለሚወለድበት ለሚለው ማስረጃ አሁን ምን አደረገ መሰላችሁ? አንተም ልክ እኔም ልክ አልስማማም። እኔ ብቻ ልክ ነኝ። ቆይ ተራኒ ዘር አሁን አንተ እያልከኝ ያለው ቆይ አንዴ፣ እኔም ልክ ነኝ፣ አንተ ሁለታችንም ልክ ነው እያልክ ያለው። እኔ ብቻዬን ልክ ነኝ። እኔ ሀሳብ ደግሞ አንተ ተሳስታ። እኔ አዲስ እውቀት ካለ እወስዳለሁ። ከዚህ ውጭ ግን እኔ እስካነበብኩት ድረስ ቸርች ፋዘሮች ላገዘሽ ቸርች ፋዘሮች ይላሉ እንዳንተ
ላግዝህ እችላለሁ ከፈለግ። ለምሳሌ ላግዝሽ እንዳንተ የሚል ቸርች ፋዘር እንዳለ ልንገርክ ነው። ሳላቅርቻ አይደለም ያንተን ትምህርት መጽሐፍ ቅዱስ ላይ ኧረ በእናትህ ኢትስ ቬሪ ፕሊዝ። አሁን ማወቅ የምፈልገው ሁለት የኔ ልክ እንደሆነ እኮ አወቀ። እንግዲህ የአንተ ልክ እንደሆነ ነው። አሁን ለአንተ ልክ እንደሆነ ፕሊዝ ሚውት አድርግ። አስታፍሩላህ። እሺ ሀሳብ ባታቋርጠኝ ደስ ይለኛል። ቆይ ሰዓት ልክፈትና 1 ደቂቃ ላድርግና ማስረጃውን ለመስራት ቆይ አንዴ ሰዓት ላስተካክል። አንድ ደቂቃ ለእኔ 1 ደቂቃ ስጠኝ። ማስረጃ ለመስራት ነው ለመስማት ነው ደቂቃ የሰማሁት። ያው የኢየሱስ ክርስቶስ ቀን የሚወለድበት ነው የሚለው ለመስማት ያው አስጀምሬዋለሁ። ቀጥል። አሳያ በቪዲዮ ከፍታ አሳይ ካስጀመርክም። እሺ የጌታ ኢየሱስ ክርስቶስ ቀን የሚባለው ከሁለት አንጻር እንደሆነ ነው መጽሐፍ ቅዱስ ቢናገረው። የመጀመሪያው ጌታ ኢየሱስ ክርስቶስ የሚወለድበትን ከማርያም የሚወለድበትን ቀን ነው አብርሃም በተለይ ያይ ዘንድ የተባለው። ሁለተኛው ደግሞ በእስልምናም ተከታዮች በክርስቲያንም ተከታዮች ያለው የፍርድ ቀን፣ ታላቁ ቀን፣ የጌታ ቀን ወይም ደግሞ የጌታ ኢየሱስ ክርስቶስ ቀን ቂያማ፣ የቂያማ ጊዜ የሚባለው ነው። ማስረጃ ወደሚለው ነጥብ ስንመጣ መጀመሪያ ጌታ ኢየሱስ ክርስቶስ የሚወለድበት ቀን እንደሆነ ዮሐንስ ወንጌል 5:56 ላይ ነው። አብርሃም ቀኔን ያይ ዘንድ ሐሴት አደረገ ይላል። ይህም የሚያሳየው ምንድን ነው? ኢየሱስ ስጋ ለብሶ የሚገለጥበትን ነው። ሁለተኛው ደግሞ የፍርድ ቀን ታላቁ ቀን የሚባለው ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 7 ላይ የተነገረው ታላቁ የጌታ ቀን የፍርድ ቀን የሚባል አለ። የቂያማ ጊዜ እሱን የሚያስረዳ ዝም በል ምን አይነት ምንድን ነው? በቃ የኔን ደግመህ ትነግረኛለህ። የኔ እኮ ማስረጃ እንዳለው እኮ ግልጽ ነው። አትድገምልኝ። የኔ እኮ አቀረብኩኝ። ምንድን ነው ደግምልኝ? አንደኛ ቆሮንቶስ ምዕራፍ 1 ቁጥር 8 ላይ የጌታችን የኢየሱስ ክርስቶስ ቀን ተብሎ ተዘጋጁ ለዛ ተብሎ ፊልጵስዩስ 1:9 ተቀምጧል። የኢየሱስ ክርስቶስ ቀን ተብሎ የሚወለድበት የተባለበት አንድ ጥቅስ የለም። በቃ እንለፈው። ታዳሚ አይቷል። ችግር ቀኔን ያይ ዘንድ ብሏል። ለዛ ማስረጃ ሰጠው እኮ አብርሃም ያየው የትኛውን ቀን ብለን እኮ ነው እያወራን ያለ ነው። ኢየሱስ ጋር አባታቸው አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስ አለው። አብርሃም የኔን ቀን አይቷል አለ ኢየሱስ። አሁን ያየ ኢየሱስ የሚመጣበትን አብርሃም ብቻ አይደለም። ማን አብዱ ማናቸው የሚሉ እሱ እነማን አይተዋል ነው። እሱ ቀኑ ምንድን ነው? እኛ ጥያቄያችን ቀኑ ለምሳሌ ኢብራሂም ጌታ ኢየሱስ ክርስቶስ ስጋ ለብሶ የተገለጠበት እግዚአብሔር ፈጣሪ ስጋ ለብሶ የተገለጠበት አልኩ። ለዚች ነው ማስረጃ ሹክራን። እሺ የለም እኔ አስቤ ራሱ የለም። ቸርች ፋዘርስ ልንገር የቤተክርስቲያን አባቶች ብለዋል። ውሃ ጠጣ ቤቴ ነው ብለህ ነው እንዲህ ዝም ብለህ የምንለፈልፈው? አንዳንዴ ለመስማት ሞክር እስኪ። እሺ ነገሯችሁ የሚመጣው በቃ ጥያቄ ጠይቁ መመለስ ስለማትችሉ ጠይቁ ስለምትባሉ አንዳንዴ ሰጥተህ ዝም በል። እሺ አንተ ነገር ኧረ እኔ አቤኔዘር ትዕግስቱ ራሱ በጣም ገርሞኛል። እንደናንተ ቤት መግባትም የለበት ማስረጃ ስላሌለ ክርስቶፎርስ አንተ ነገረኝ። ማስረጃ አለ። አንድ ለምን ታወርደዋለህ? እኔ ወላሂ አላስወረድኩም። ማንም አያስወርደውም። ማንም አላስወረደውም። ማንም ተው አታውርዱት። ማቴዎስን ከፈትለት። ማቴዎስን ለምን አከፍትለት? እኔ እኮ ምን አልኩ? ኧረ ወላሂ ማንም አያስወርደውም። አንዴ ልንገራችሁ። እኔ የጠቀስኩት ላውጣ ነው። እሺ እስከምታወጣ እኔ ማስረጃ ማቅረቤን ተናገርኩኝ። እኔ ኢየሱስ ክርስቶስ ቀን የተባለው የሚገለጥበት ቀን ነው ብዬ ጸዳ ያለማስብር ምንም ተረት ያሌለው ፊልጵስዩስ ምዕራፍ 1 ቁጥር 9 ላይ ለክርስቶስ ቀን ተዘጋጅታችሁ ቅኖችና አለነውር ሁኑ ምናምን ብሎ ያስቀምጣል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 9 ላይ የኢየሱስ ክርስቶስ የመገለጥ ቀን ብሎ ተናገረ። ይኸው አለቀ በቃ። ጀለስ ደግሞ ምን አለት? አይ ኢየሱስ የሚወለድበት ቀን ነው አለ። እሺ ማስረጃ አለን። እየተሰደብን ነው እስካሁን። 3-0 በሉኝ ጋይስ። 4-0 4 አድርጉ። ዋንጫ ነው የምፈልገው። ያልጨመረ ነገር የለም። 4-0 አድርጉለት።